መሆን ቢችል እንኳን ወንድ ነው ሆነ ነበር ላይክ እንዴት ነው ወንድ የመቆሙ ጾታው ምናምን ሳይሆን ይገባል አህለን ወሳህለን ይላል። አቤት 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 እንደምን አላችሁ? እንዴት ናችሁ? ደግናችሁ ወይ? እኛ ዛሬ ምንድነው ይዘንላችሁ የመጣ ነው? የፈርስት ዴት ሪኩዌስት ነው ይዘን የመጣ ነው። የፈራ ሰው ይምጣ ብለናል። ስሎጋን አረካታ። አዎ በቃ የፈራ ሰው ይምጣ ብለን ነበር። አንድ ወላጃችን በእናንተ የመጀመሪያ ኤፒሶድ ደግሞ በእኔ ጀምሮ አለና እዚህ ጋር ቴክስቱ እንደምታዩት ወንድማችን እስከዛ ግን እቺ ነገር በዛው ያዩ ይጠብቁ ቋላ ያለች ነገር በኋላ እናወራባታለን። እስኪ ለእህታችን እንደውላት። ሄሎ አቤት ሰላም ነው? እግዚአብሔር ይመስገን። አዎ ማለት እኔ ካይማ ትባላለሁ። እንቆቅልሽ ከሚባል ቲክቶክ ፔጅ ነው ደውልልሽ። እሺ ምን ይፈልጋል? እንዴት ነሽ? በመጀመሪያ በቅድሚያ ደህና ነሽ ወይ? ከብሪስ እግዚአብሔር ይመስገን። በጣም ትልቅ ሰው። አዎ ትልቅ ሰው ነሽ። እንቆቅልሽ እንባላለን። እንግዲህ እስኪ የሚባል ወንድማችን አይ መጀመሪያ ማለት ምን መሰለሽ እኛ አሁን እየሰራን ያለነው ኤፒሶድ ምን መሰለሽ ሰዎች አስካውት ለማድረግ ሰዎችን ዴት ለመውጣት ለመጠየቅ ሲያንገራግሩ ግራ ሲገባቸው ለኛ ይነግሩንና እኛ እናፈርጠዋለን ጉዳዩ። ስለዚህ አሁን ተዘጋጅተሻል? ነግራታለሁ እኮ በቃ እህታችን እንግዲህ እንደነገርሽ ወንድማችን እስኪ እቺ ልጅ ብዙ ጊዜ መጀመሪያ እንደሆነ አውቀሻል መጥቶልሽ እየገመትኩ ያለሁት ነገር እንዳይሆነ ምንድን ነው የገመትሽው? አዎ አስብ ብዙ እናወጣጣ እዚህ ጋር የግቢ አብራችሁ ተምራችኋል መሰለኝ። በጣም አሪፍ። ስለዚህ ምን ብሎናል ልጁ? በጣም ትመቸኛለች፣ በጣም አሪፍ ልጅ ነች፣ ጥሩ እናወራ ነበረ፣ ኮሚኒኬት እናደርግ ነበር ምናምን፣ በጣም አንደርስታንድ እንደራረጋለን፣ ጥሩ የሚባል ግንኙነት ነው የነበረን። ግን እኔ ወደ ኔክስት ስቴፕ ለማሻገር አልቻልኩኝም ሳልነግራት ቆይቻለሁ እስካሁን። ግን እስቲ እናንተ ንገሩልኝ ብሎን ነበር። ያውቀዋል ማለት ነው። ስለዚህ መጀመሪያ አንቺ ስለሱ ምንድን ነው ያለሽ አስተሳሰብ? እንዴት ነው ትገልጪዋለሽ? አክቹሊ ካገኟቸው ሰዎች መሀል በጣም ጥሩ ሰው ነው። እሺ ጥሩ ነገር አለው። በጣም ነሽ። ግን እዛም ልክ ደግሞ አበሳጭቶኛል። ለምን እህታችን ከተገናኘን ከግቢ ከወጣን በኋላ እየጠበኩት ነበረ። እንገናኛለን ምናምን ላይክ እንደ በፊቱ እንገናኝ ምናምን ነገር መስሎኝ ነበረ። እሱ በዛው ጠፋ እና ያው ደግሞ እንደምታውቁት ሴት ነኝ ቁጭ ብዬ እሱን መጠበቅ የለብኝም። እሱ ላይ ልክ ነሽ። እሱ እሺ ስለዚህ አሁን እሱን አሁን የሰጠን ውክልና ይህንን ያካትታል? ይቅርታ መጠየቅ እንችላለን እንዴ? እሱን ውክልና በደንብ በሚገባ እሺ። ስለዚህ ራሱ አይደለም እንዴ? ቆይ እናንተ ምን ተወካይ ናችሁ? እኛ ተወካይ ነን። በቃ አውጀብጃቢዎች ነን። እዚህ ጋር እያሽቃበጥን ነው ለሱ። ምን መሰለሽ አይ ነው አይ እንትን ነሽ ትክክል ነው። ኤክስፔክት አድርገሽ ከነበረ ደግሞ ዲስአፖይንትድ ልትሆኝ ትችላለሽ። ግን ደግሞ ይሄ ግቢና ስትወጪ ላይፍ አንድ አይነት አይሆንም። አሁን አንቺም ሃይ ስኩል የነበርሽ ጓደኞችሽ ምናምን እንዳለጋ ግቢ ስትገቢ እኮ እንደዛው አልቀጠላችሁማ። ትንሽ መራራቅ ነው አይጠፋም። ባይዘዌ እህታችን ይቅርታና ስልሽ ብዙ ነገር አጫውቶናልና ያው ታውቂያለሽ ወንድ ልጅ ፍቅሩን መጀመሪያ ከሚገልጽ ምንድነው የሚባል አባባሉ? ጦር ሜዳ ሂድ ብትቀለዋል እና አይ ግን ካለው ፍቅር የተነሳ አንቺን ኢግኖር ለማድረግ ፈልጎ ሳይሆን ወይ አንቺ ጋር ያለውን ነገር ለማቀዝቀዝ ፈልጎ ሳይሆን ለምን ራሱ አይናገርም? ለምን በአንድ ስልክ መናገር የሚቻል ነገር እኮ ነው። ራሱ እንዲህ ነው አይደል? እናንተ በጣም የሚያስፈልግ እንዳለ አዎ ትክክል ነሽ። ግን ደግሞ እህታችን አንዳንድ ጊዜ ነገርኩሽ ለአንቺ ያለው ነገር አይ ቲንክ አመት ከምናምን ትተዋወቃላችሁ እንደዛ ነው አይደለም? ወደ አመት ያክል እንደዛ ምናምን ትተዋወቃላችሁና ስልሽ ያው አንዳንድ ጊዜ ፍራቻ የሆነ ላጣ ትችላለህ ከሚል ነገር ላጣ ትችላለህ እንደ አዲስ ፍራቻ አይደለም
አልሰማህታለም። ቆይ ስሚኝ እንደሱ ሳይሆን አሁን ለምሳሌ እንትን አለ አይደለም ይሄ ነግሬያት ብታገረጣኝ ላጣ ትችላለሁ የሚል ፍራቻ ገባሽ? አሁንም እኮ በቃ እንዳታመልጪው። አይ በቃ ለአንቺ አሪፍ ቦታ ስላለው እንትን ብሎ ነው እና የውክልና ኮንሴፕትም የተመሰረተው ለዚህ ነው። ላይክ ራሱ ማድረግ ያልቻለውን ነገር በሰው በተወካይ በኩል ያስፈጽማል። ከዛ ደግሞ ወደ ራሱ ደግሞ ማስፈጸም ያለበትን እንዳታስብ ይበቃ። ዘፈኑ የተዘፈነው እኮ ለዚህ ነው። ሁሉ ቢተባበር ሶ ግን አይ አንቺ ደግሞ ሹክ በሉልኝ ይሄን በዚህ በኩል ምከሩልኝ የምትይውን ካለ አንቺን ወክለን አንድ አፍታ እንነግሯለን። ግን አንቺ እስቲ አሁን በጣም ቆንጆ እስቲ በዚሁ አስተላልፍ ያየዋል ይሄን ቪዲዮ መጥፋት ምናምን መፍትሄ አይሆንም። በራስህ መተማመን አለብህ እና ከዚህ በኋላ ምናልባት እንኳን ቢሳካለት አብረን መሆን ብንችል እንኳን ወንድ ነው መሆን ያለብህ። ላይክ እንዴት ነው ወንድ ይሄ መቆሙ ጾታው ምናምን ሳይሆን ወንድ መሆን እንዴት እንደሆነ እንዲስታስ ነገር አይ በደንብ የሚያውቅ ይመስለኛል። እሱንም ግን በቃ ትክክል ነሽ፣ ይሄንን እናስተላልፍለታለን። እሱ ደግሞ ይሄንን ፊክስ ያደርጋል እንዳታስቢ። እኔ ደግሞ እርግጠኛ ነኝ ፊክስ እንደሚያደርግ። እኔ እርግጠኛ ነኝ። እሺ በቃ ስለዚህ ችግር የለው ጀስት ታወራላችሁ። አሁንም ይሄ በጣም ክብደት ሳትሰጪዋል አይደለ? ፍቅረኛሞች እንሁን ብሎሻል ብለን አይደለም እዚህ ጋር መልእክት ይዘን የመጣ ነው። በቃ ዴት እንውጣና እንሞክረው። ኢንቴንሽናችንን ግን ይህንን ወደዚህ አድርገ ነው በቃ እናወራበት ለማለት ያህል ነው። ስለዚህ በጣም ሳታከብጁ ዴት ለመጀመሪያ ጊዜ እስከ ያው ስለሽ ኤክስፕሎር ከማድረግ ደግሞ እሱ ነው ዋናው ነገር እሱ ነው። ጀስት ዋና ግን የወጣሻቸው ሌሎች ብዙ ርቀት አልሄዱማ። ዋናው ነገር እስካሁን የድል አድራጊነት እንትኑን ለእሱ እንተውለታለና በጣም በእውነት እህታችን በጣም አንቺ የተባረክሽ ሰው ነሽ። አዎ እህት አለችሽ። ስለዚህ እሺ ናይስ። ስለዚህ መልእክታችን የምንለው ምንድን ነው? ይሄን አስተካክል ተብለሃል። አሁን ራስክን ፎ አድርገክ ለፈርስ ዴት ማውራት ትችላላችሁ። ኮንታክት ያርግሻል ለራሱ። በጣም ናይስ። በጣም እናመሰግናለን። እሺ ቴንክ ዩ ሶ ማች እህታችን። የታመቀ ፍቅር ጥሩ ነው። በቃ እንደዚህ እንዲህ ምንድን አይ ይናፈሳል። አብሽር ችግር የለም። ትንሽ አናፍሳችሁ አይ ችግር እናናፍሰዋለን። እሺ እህታችን አመቻችተን እንደውልሻለን። ያው ራሱ ይደውላል። በጣም አስደሳች ይመች። ቴንክ ዩ አንድ እስኪ እሱም ድንቅ ይላል ዘፈን አይደል? ለዚህ ምን እስቲ ረስቼዋለሁ የሚለው ትዝ ይለኛል። ችየው ነው ችሎት ነበረ። አሁን ግን ይኸው ሸክሙን ከላዩ ላይ እንቆቅልሽ አውርዶለታል። እዚህ ጋር ደግሞ የምታዩት ኢፖክሲ በደንብ መጨረሻ ላይ ፎቶ እናስገባላችኋለን። አዎ በደንብ እዩትና በጣም ያበደ ሺት ነው ይሄ ነገር። በጣም መሰራ ከስር አካውንቷን እናስቀምጥላችኋለን። በጣም ወጣት ደስ የምትል ልጅ ነች። በጣም ታታሪ ነች። ሰራ እንድታደርግ ፏ ያለ ቢዝነስ አየር እንዲበረግድ እስቲ ተባበሯት። እኛ እና በቃ ከእንቆቅልሽ አይተን ነው የመጣ ነው ብላችሁ ቢዝነሷን ጠይቋት፣ ዋጋዋን ጠይቋት፣ የምትፈልጉትን ነገር አሰሯት። በጣም ጎበዝ ነች። እንትን ትሰራላችኋለች። ኤኒ ምስል ምናምን ነገር ፏርጋ በኢፖክሲ በጣም ያማምር ስራ ነው የምትሰራው። ደግሞ ትንሽ እዚህ ላይ ነጸብራቅ ነክቶታል፣ ግን ብቻ በጣም ተመችቶናል። የጃዝ ፍቅራችንን እች ላይ ፏርጋ እንትን አድርጋልናለች። ያድጋል፣ ያብባል፣ ይጎመራል። የእሷን ቢዝነስ ማን ነበር ስሙ? ግላመር ይላል። ግላመርም ይጎመራል፣ ያድጋል፣ ያብባል። ይመቻችሁ።